አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። ነው አላደርገው የማይሆነው እንዴ በጭራሽ እንዴ በፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ ባል ካለ እኔ አሁን ሚስቴ በቃ ናየውም ትምጣ ሚስቴ በሌለችበት ተፋታ የለም እንዴ አካሌ ናት። ቀልድም ይባል እኮ አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ እሱ? እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው የምትይው? እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹም ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አይደለም። ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለክ ሌላ ሰው ብንኖርስ ሰውየው ሳይኖር ኧረ ይሁን በሰላም ነው እንዴ? አንቺ ሲንግል ኮንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። ወይስ ይቅርታ አድርጉልኝ፣ ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ልክ ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ኧረ እዚህ ጋር ነኝ እንዴ እዚህ ጋር ነኝ። በቁጥር ራሱ እየጻፉልኝ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ሄይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ዮኒ፣ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንዴ የሚመራት? እንዴ ሁሌ በወንድ መመራት እኮ ነው። ወንድ መመራት እኮ ነው ገደል የከተተ። ፍቅረኛ ስትሆኚ ሊደር አለ። ቦይፍሬንዷ ሊደር ነው ያለው። እኔ በዚያ ላይ ይቅርታ አድርግልኝ፣ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ኖ ምን አለ መሰለሽ፣ ሪስፔክት የሚባል ነገር አለ። ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ቢሆንስ ቆይ አሁን ሊመለሱ አይደለም ሲጀመር። አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳትዪ ነው የምላት። አለቀ። እኔ አሁን ስገባ የሬሳ ሳጥን መሸጥ ነው የምፈልገው ኢትዮጵያ ላይ። ያልተበላበት ስራ እሱ ነው። ምን ይመስልሻል? የሚሞት ሰው ስለሚበዛ ነው። የስ በሰፊው ማለት ነው። ባለ ብሉቱዝ ባለ አይፓድ ባለ አይፎን አድርጌ ነው እኔ የሬሳ ሳጥን የምሸጠው። ባለ መስታወት ምናምን አድርጌ እና ያልተበላበት ስራ እናንተ ቀልዱ። ማነው የሬሳ ሳጥን መሸጫ ነው የምልህ? አልሰማ አንድ ካምፓኒ አንድ ህፃን ልጅን አድቨርታይዝ አሰርቶ የሰራችበትን ገንዘብ ከልክሎ ማለት ነው። አዶናይ የአንድችን ልጅን ገንዘብ ከልክሏል፣ 1 ሚሊዮን ብር። አዶናይ መቼ ፊት ለፊት ተናግራለች? መጣ ከ3 ወር ከ4 ወር በፊት አልቅሳ ሀቢባ ጋር ሄዳ አልቅሳ ሀቢባ ራሷ እኔ በዚህ ጉዳይ ላይ አልገባበትም፣ ነገሩ ከባድ ስለሆነ ወደ ፍርድ ቤቱ ሰጂ ብላ
መልሳታለች። ይኸው እዚህ ቤት ደግሞ ኧረ ዋቴ ነው እያሉኝ ነው። አይደለም ይሁን አይደለም። ጅቦ ራሱ ይሄንን ሰምቶ አዶናይን አከተፍ ብሎ ነው የተፈው። ልጅቷን ራሱ በግል አናግሯት ማለት ነው። ኧረ አዶናይ እንደዚህ አይነት ልብ የለውም። እውነት ለምን በቃ እንደዛ ከሆነ ልጅቷን ላገናኘ አገናኝ። መረጃ ትፈልጋለህ? እኔ እንደውም መጀመሪያ አንተ ጋር እንድትሄድ ነበር የፈለኩት። እኔ እንደውም በሚገባ በእውነት የተበደለ ሰው ካለ እኔ አዶናይን አሁን ስለተመቸኝ ስህተት ሲራ ትሰራ ዝም አልለው። እቡጥ ብላ የምትልጅ በጣም የምትገርም የአብርሃም ሞተር ካምፓኒ መኪና ቻሌንጅ ተሰጥቷት አስተዋውቃ ማለት ነው። እንጠይቃለን። እውነት ለመናገር እኔ እጠይቃለሁ። እግዚአብሔር ምስክሬ ነው። መረጃውን ላኪልኝ፣ እኔ እጠይቃለሁ። ግን እንዳልኳቸው እኔ ኢትዮጵያ ስገባ አንደኛ የሬሳ ሳጥን ማኛው በየክፍለ ሀገሩ ላይ ዮኒ አዶናይ አስፈራርቷት፣ ባለቤቱን በፖሊስ አስፈራርቷት፣ አዶናይ አስፈራርቶ ልጆቼን ይሳኝነ። ኧረ ጠላትሽ ለምን ልጆችሽ ጋር እንሄድም? በቃ እልክልሃለሁ፣ ላኪልኝ። እኔ ግን ቤተሰብ ስራ እንዳትወስዱ ኢትዮጵያ ላይ በጌታ ውሸት ነው። ልጅቷ ልንገር ዛሬ ታማ ጸበል ነው ያለችው፣ የምትታከምበት ብራት ታማ ትራይል አስተዋውቃ እንዴ ሐኪም ቤት ነው ትራይል አስተዋውቃ እንዴ። እሺ አስተዋውቃ አንዴ ቤተሰብ ኢትዮጵያ ስገባ የሬሳ ሳጥን ማኛው የሬሳ ሳጥን መሸጫ መደብር አለኝ። እሱን አንድ የሬሳ አበባ አለኝ በየአይነቱ። ከዛ ሪል ስቴት አንድ ላይ ሄዳሉ። ወይት እዚህም ቤት ነው፣ ሬሳውም ቤት ነው፣ ሪል ስቴቱም ቤት ነው። እዚህ ታች ቤት ነው፣ ሪል ስቴቱ ላይ ቤት ነው። አዎ ከዛ እንደወጣ ሬሳ ትገዛለህ። ያው የስራው ባህሪ ነው። እና ቤተሰብ የሁለቱንም ቤት የሰማይ ቤቴንም አመቻቻለሁ። እኔ መልካም ሰው ነኝ። የምድሩንም አመቻችቼ ሪል ስቴት አላችሁ። ስለዚህ የሰማዩም የምድሩንም ዋይፋይ ብሉቱዝ ያለው አረጋለሁ ብዬ አስባለሁ። እንደዛ አለ። አይ ጂጂሻ ስለነበረን ጊዜ በጣም አመሰግናለሁ። ቴንኪው በርቺ ነው የምለው። በምታየው ነገር መሴጁን ብቻ አስጭኝ፣ ኢንፎርሜሽን አውረዋለሁ። በቃ እሺ እሺ። መቼች እናቱ እሺ ይሁን ይውጣና፣ ግን እያንዳንድሽን ይልብሻለሁ። ልትረግጣቸው ነው አሁን ቤተሰቦቿን እና እንደዛ ነው ቤተሰብ በምታዩት ነገር ህዝብን የቀየረው ጆን ዳንኤል አንድ ቦታ ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ያ ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ነው ወደ በታው ነው። እንዴት በፕሌን ይኬዳል አልኩሽ እኮ። አሁን እንዴት አይኬድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበረ። ጦርነት ነው የሆነ ሽፍታዎች ነበሩ። ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው በወሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው፣ እራሳችሁ መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና ብር ሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰበው አይደለም እኮ ታዲያ ብሩ ለምን አልደረሰም? መጀመሪያም ያወራው ማን ነው? ስለ ህጻጽ ታዲያ ብሩ ለምን አልደረሳቸውም? ዮኒ ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ሆኖ በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት እንዲደርስ የትግራይ ልጆች ዛሬ እኮ አዶናይን እኮ የሚሰድቡት እኮ አንተ የትግራይ ልጆች እየሰደቡት አይደለም? አረ ግጥም አድርገው አንተ ማን ነው የሚሰድበው? አዶናይ ማለት ዮኒ እግዚአብሔር ምስክሬ ነው። ይቺን ቀን እንዳትረሳ። ነገ አንተ ራስ እንዲህ ነው የምታርደው ታያለህ። አንተ እንደውም ልንገርህ እኔ የዛኔ እንደምትቀለ ሀይ ዮኒ ነው የምልህ ታያለህ።
ነገርኩሽ እኮ አሁን ለምሳሌ ከጃኒ ጋር የአዶናይ ጉዳይ የሚወጣበት ቀን አንዴ 5 ሚሊዮን ሞልቶ 2 ቀን ጊዜ 5 ሚሊዮን ሞልቶ 2 ቀን ሳይሞላ የዚህን ያድግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላደረገም። አልሰማሁም። የማውቀው ነገር ነው ማለት ለጊዜው ነው። እኔም አልሰማሁም። ግን ኩርፊያ ብቻ ኩርፊያ ይኖራል። ከዛም የበለጠ ይኖራል። ታጋሽ ነው እና አንቺ ራሱ ሰምቶ ይችላል አልነበር እንዴ? ዮኒ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው? አጠብቅም ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና የሸለማቸው ምናምን ደግሞ ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው ህዝብ ልጅ እኮ ችግር ላይ ናት ያለችው እኮ በየተነሱ ህዝብ እየተቀጠቀጠች እኮ ነው ያለችው። እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በሷ ጋር ያለውን ሰው ሳይል ዮኒኮ ደገፍ ማለት ለሰራችሁ ራሱ አይችልም። አሁን እንደፈለግሽ ነው መችከለከልኩሽ ኖ ማለት አውራ። ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ አልኩሽ። የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ፣ ያም አሮጊት፣ ያም ሽማግሌ፣ ያም ወጣት እየመጣ እየሰደባት ቆይ ተረጋ። እኔ እሱ ሆን ሻንጣ እኔ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤቴ ጋር ቢፈጠር እርግጠኛ ነኝ ድግስ አትደግስም። አንድ ቀንም ወጥታት አታውቅም። ለምን? የቤተሰብን ክብር ስለምታውቀው የሚስትን የጓደኛን ፍቅር ደግሞ ልጅ ናቸው ማሰባል ያንግ ናቸው እኮ ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም ወይ? ዮኒ ችግር አለብኝ። ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ባይ ጃኒን አድርጓል አይመስለኝም። ታዲያ አጋጣሚና አቃጣሪ ሰዎችን ያገናኛል። ከቲክቶከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች ያሉ ምናምን ይተዋወቃሉ ምናምን በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገር ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አድርጌ ብሏት። ኦኬ እንጃኒ ዳይላት ነው እንዴ? ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ብዙ ልጆች ነበሩ። የቷ ፊፊ? የእሱ ሀገር ልጅ የትግራይ ልጅ ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው እንደማ እንዴ ፊፊና ፊዮና እንደማትሆንማ ስታጭበረብር አይቷል። ጃኒ አላጭበረበረች አይደለም። ጃኒ ይኸውልህ አይደለም። ጃኒ ለሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር 1 የኢትዮጵያ ቲክቶከር ነው። ስለዚህ ማንን መምታት አለበት? አዶናይ ጆን ዳንኤልን። እስር ቤት እኮ ነው ጆን ዳንኤል። ምኑ ይመጣል? ሚስቱን ደግሞ ሲቀማው በደንብ እንዲወድቅለትና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። ምክንያቱም በፎሎወር ማን ይበልጥ እንዳለ እኮ ቆይ አንዴ ልጨርሳ። እዚህ ጋር ማለት አንዴ ልጨርሳ። ቀጥቅጡልኝ ቤተሰብ። ኮፒ አድርጎ 10 ሰከንድ ላይ ነው ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ያ ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት ያ ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርግ ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት እኔ ደግሞ ልዘግበት ረ እንዳታቋረጭ። አላቋርጠ በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው።
እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኘው የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው